እስቲ የዘጠናዎቹ ትዝታችንን ሰብሰብ አድርገን ይዘመተናል። ማን ነው ይህን ግጥም አብሮ የሚሸመድደው? ተቀበል አበሻ ጀግኖች ሲፋለሙ ይሄውና ለምለሙ መሬት እየሳሙ የተገናኙበት ሁለት አይነት ውበት አንድ አይነት ልቦና ቪቫ ባርሴሎና ሲደረደር ገና ጦሩ በተጠንቀቅ እርሶም በመሳቀቅ ልጆቹ በከንቱ ራይካርድ ፉጨቱ ባርሳም ጀግንነቱ አቤት ማስደሰቱ ዓለም ከመሬቱ ከፍ ያረገኝ ለታ ያምላኬን ውለታ ልብ ያለ መርሳቱ እዚህ ግን በከንቱ ሆይ ሆይ ይባልና ለሚያልፍ ቀን ኦና ለሚሻር ቅዠቱ መን ቢወራጭ ጣቱ ኖ እኔ ሮናልዲኖ ይቺም ክቡር ጣቴ ገና ከማግባቴ ወደ ላይ ያሻቅባ አባ ክብሩን ላንተ ለኛ ግን አቃተ ጎንህ ብርቱነቱ ወገብህ ዑደቱ እግርህ አዟዟሩ እንዴት ነው ነገሩ አልተቻልክም አቦ ብራቦ ብራቦ አጃኢብ ሲል ከቦ የዚያን ጀግና ውበት ያንቺም እጃለበት ያንቺ ጥንካሬ ቺርስ በግንባሬ ይሄም እንዳጅሬ ግዳጁን ፈጽሞ ጓደኛውን ስሞ አምላኩን አይረሳ እጁን እያነሳ ስብሐት ለአብ ለወልድ ለመንፈስ ቅዱሱ ሲያቀብለኝ እሱ ሲጠጋኝ አጅሬ በዚህ ሐሳብሬ ኋላ ሲቀርጋሼ ወደፊት ገስግሼ ወደፊት ደሞ ሌላ ጭልፊት ልንጠቅ ባይ ሳተና ሲጠጋ እንደገና እሱም በዚያ አልፍና ኳሷን በዚያ ልኬ ተመስገን አምላኬ እጅግ የምወድ ይቀመጥ ኮድ ሳይወጣ ምስጋናው ዝምታ ነው ዋናው ስመክር ተቀበል ቤካም አንተ ዝም በል የእንግሊዞች አውራ ብቻውን ምን ሰራ ብቻውን በራሪ ከላያው ፈጣሪ ችሎታን ያደለ ከታች ይሄም አለ ኤቶ ባልንጀሬ ተሳክቷል ለዛሬ አታስብ የነገን ደነስ አርገን ያሻገርናት እንደው ለሱ ምን ሊገደው ለሃያልነቱ ይሄውና መሬቱ ከጀርባው ላይ ወርደን ጋደም ያልነበቱ አውጣን ከማአቱ አድነኛ አምላኬ ከነ ካርሎስ ሾኬ ከቤካም ስብራት ከታኬታው ፍራት ካንዳፍታው አደጋ ተርፈህ በአምላክ ጸጋ ታምር ስለሰራክ ይላሉ ዣክ ሲራክ ብቻ ግን ሲከዳን ጉልበት ወደ ኋላ ላኢላሃ ኢላላህ አሁን ልቤ ፈራ እንዳላ ያደራ ሲያልፈኝ ባላጋራ ሲጥለኝ በንዴት እኔ እንትተሽ ወዴት ይልቅ በዚህ ሂጂ እኔ ልጣል እንጂ ኳስ አንቺን አለቅም በዚያ ልጨነቅም ገና ነው ዘመኔ ጨነቃለኝ እኔ የነገው ጎዳና ኦ ሳንታ ማዶና እግሬ ለምዷልና ከኳስ ጋር ጉዞ በግንባር ጠምዝዞ እንደዚህ ነንኛ ተሳለኝ ዳግመኛ ዙሪያችን ዱለኛ ጎናችን ፍትጊያው ግንባራችን ውጊያው እግራችን ፍጥነቱ ድንገት መለየቱ ከዚህ ሁሉ መሃል በታርፍ ይሻልሃል አንተ ራስህ ረፍ የሮቢንሆ ማኩረፍ የቤካም ፈገግታ ተወስ ያለኝ ለታ ልቤ በቅሬታ ምስጋና ይግባው ጌታ ምን ባዝን ላንዳፍታ የተከፋው ለታ የፊቴ ፈገግታ አይጠፋም ከፊቴ ይህ ነው ማንነቴ ከሕፃንነቴ የምታወቅበት ያ ፍልቅልቅ ውበት መልኩን መሽቀይሮ በትናንቱ አፍሮ በዘንድሮ ዞማ ከኔዋ ናትማ ብናለ ጸጉሬ እንደ ወይፈን በሬ ድንገት ተወርውሬ ግብ ያደንኩበቱ ብቻ ግን መሬቱ አንድ ቀን ሲከዳ ከዚያ ትልቅ ሜዳ ከተመልካቾቼ ድንገት ተለይቼ ሻንጣዬን ገፍቼ ትዝታዬን ትቼ ከመሄድ አልዳንኩም አሰላሙ አለይኩም ወአለይኩም አሰላም ዋንጫ ባያስበላም የኛ ልጆች ሆታ የዋንጫው እስክስታ ሲለቀለቅ ባንገት ሲሳብ ትከሻ ተቀበለሽ ዋው ታገል ሰይፉ የዘጠናዎቹ ድምቀት እንደ ዘንድሮ አይደለም ጡቶ ቂጦ እኮ አይደለም እንደ ዘንድሮ እሺ ያኔ በሙዚቃ በመሰለ በሲዲ ነበር የወጣው በሲዲው ሰዓት ነበረ ብርቅዬ የነበረ ግጥም ነበረ እውነት ታገል ሰይፉን ያሁኑ ትውልድ እንግዲህ አብሮት እንኳን ቢሰሩና ትንሽ ዕውቀት እንኳን ከሱ ቅንጣቢ እንኳን ቢያገኙ የተሻለ ነገር መጻፍ ይችላሉ ብዬ አስባለሁ በትክክል አሪፍ የሚጽፉትን እንዳለ ሆኖ ነገር ግን አሁን ላይ በዛው ጡቶ ቂጦ ነው ባቷላቷ ሆኗል ወዜ የነበረው ግጥምና ቀልድ ነበረ ያንተ ግጥሞች ይሄው እስካሁን ድረስ ገርጅፈን እንኳን ከአይምሮአችን ሊጠፉ አልቻሉም ሚሞሪ በሉ ቁጭ አድርገዋል ለዘጠናዎቹ ጄኔሬሽን ታገል ሰይፉ ጥሩ ነገር ሰርቶ አሁን ለማውራት ቁጭ ብለን ለማውራት በቅተናል ልክ እንደዚህ እንደ ታሪክ እንዲወራላችሁ መልካምና ጥሩ ነገር ወዝ ያለው ነገር ሰርታችሁ ለአሁን ያለው ጄኔሬሽን ቁጭ አድርጉ ግጥምና ቀልድን ባንድ ላይ የምታቀርብልን ታገል ሰይፉ እናከብርሃለን አክባሪዎች ነን